እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ ጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 15 እስከ ቁጥር 18። በጌታ እጅግ የተወደዳችሁ በመላው ዓለም ላላችሁ ቅዱሳን የሰራዊት ጌታ እግዚአብሔር ይህን ዓመት በዓላማና በማስተዋል with purpose and discernment የምንኖርበት ዓመት እንደሆነና ዘመኑ እጅግ እየከፋ ባለበት በዚህ ጊዜ ያንዳንዱ እንቅስቃሴያችን፣ ምርጫችን ከእግዚአብሔር ፈቃድ ጋር ፈትሸን የምንጓዝበትና ከዘመኑ የጠላት ወጥመድና ጥቃት የምንድንበትን ስንቅ እንሰንቅ ዘንድ ከሚቀጥለው ሳምንት ማለትም ከ13 ጃንዋሪ 2026 ጀምሮ በሳምንት 2 ቀን ማክሰኞና ሐሙስ በዩኬ ሰዓት አቆጣጠር 5 ማለዳ ኤኤም ላይ ዓመቱን እዘዝ የማለዳ ጸሎት ወይም ኮማንድ ዘ የር ሞርኒንግ ፕሬየር እርዳታ ከላይ በሚል መሪ ሐሳብ ስለምንጀምር ይህንን የማለዳ ጸሎት ቻሌንጅ እንድትቀላቀሉና ዘመኑን እያዋጀን የምንኖርበትን ኃይል ቃሪያም እንድንቀበል ጥሪ አቀርባለሁ። እግዚአብሔር ዘመናችሁን ይባርክ።